ልቆራረጥ አይታየኝ። እሺ ሌላ ሰው ልቀጥል። ሰላም ወንድማችን፣ እንዴት ነህ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን ወንድማችን። እንኳን ደህና መጣ። ስንት ጊዜ ኮፒ ሊንክ አደረግክ ወንድማችን? እኔ 30 ጊዜ ነው ያደረኩት። ጆሲ አንተ ታማኝ ነው። ስልክ ቁጥር ነገር እንጂ 09 63 32 7788 እሺ አንዴ እዚህ ጋር የአራት ሰው ሴቭ ላድርግና አንድ ላይ ብልክ ይሻላል። ስመላለስ አዛ ነው ብዬ ነው። እሺ ልዑል ሰገድ አሁን ይገባላል። በዚህ 3 ደቂቃ ውስጥ ካርድ ይገባላል። ቴንክ ዩ ሶ ማች። አመሰግናለሁ የኔ አባት፣ እግዚአብሔር ያክብርልኝ። እሺ የኔ ጌታ ያራዳልች። ጋይስ አሁን 3 ሰው ነው የምጨምረው። 3 ሰው ልጨምርና አንድ ላይ ወጥቼ ልክ ይገባሉ። አንድ ወንድ አንድ ሴት እያደረኩ ነው የማስገባው። እሺ ጋይስ ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነው ወንድማችን? ሰላም ነው አለን። ከየት ነው ወንድማችን? ኔትወርክ ትንሽ ያስቸግራል መሰለኝ። እሺ ስልክህን ተናገር። 09 እሺ 20 56 96 92 እሺ የኔ አባት ይገባልሻል። ቴንክ ዩ ሶ ማች። እግዚአብሔር አመሰግናለሁ ጆሲ። መልካም በዓል። እሺ የኔ አባት መልካም በዓል። እሺ አሁን ሴት 2 ሰው ነው የቀረው። አንድ እሷ ሌላ አንድ ሴት። እሺ ሰላም እንዴት ነሽ? ጆይ እንዴት ነህ? አለው እግዚአብሔር ይመስገን። እንኳን ደህና መጣሽ እህታችን። እንኳን አደረሰን። እንኳን አደረሰን። እሺ ስንት ጊዜ ኮፒ ሊንክ አደረግሽ? በእውነት አንቺ መልካም ሴት 38 ጊዜ ነው ያደረኩት። 38 ጊዜ ሲባዛ በ3 በቃ እሺ 09 62 08 42 83 እሺ የኔ እናት አቡዬ ይገባል። አንድ ሰው ጨምርና አንድ ላይ ወጥቼ ልካለሁ ብዬ ነው ስመላለስ አዛ ስለሆነ። እሺ የኔ እናት እሺ መልካም ቀን። እሺ ባይ ጋይዝ። የመጨረሻ ነው። የመጨረሻ አንድ ሰው ነው የማስገባው። የመጨረሻ አንድ ሰው ነው ጋይዝ። እረሱን የማስገባው ብዙ ጊዜ ኮፒ ሊንክ ላረገልኝ ነው። እግዚአብሔርን ራንደም አልመርጥም። ብዙ ጊዜ ኮፒ ሊንክ ላረገልኝ ነው። ቆይ እገባለሁ። ብዙ ጊዜ ኮፒ ሊንክ ላረገልኝ። ቆይ ቪዲዮ ላይ ልግባ። ቪዲዮ ላይ ብዙ ጊዜ ኮፒ ሊንክ ላረገ ነው። ዝም ብዬ አይደለ፣ ያሁኑን ዝም ብዬ አይደለ። ቆይ ብዙ ጊዜ ኮፒ ሊንክ ላረገልኝ እና ፎሎወሬ ለሆነ ቆይ እስካሁን ኮፒ ሊንኩ 3000 ነው። ኖ ላይቭን አይደለም ጋይዝ። ወይኔ ላይቭን ኮፒ ሊንክ እያደረጉ ነው የኔ ጌታዎች፣ የኔ እናቶች። ይህን ላይቭ አይደለም ኮፒ ሊንክ የምታደርጉ ጋይዝ። ወይኔ እስካሁን ለካ ብዙ ጊዜ አድርጌ ይላሉ ኮሜንት ላይ። ቀይ ይኸውላችሁ፣ ይሄ መጨረሻ የለቀኩት ቪዲዮ አለ። ይህንን ቪዲዮ ይሄ ቪዲዮ ጋይዝ እዚህ ጋር ነው ሼር የምታደርጉት። ላይቭን አይደለም ጋይዝ። ወይኔ አልነገርኳችሁም ጋይዝ። ይህን ቪዲዮ ነው ሼር የምታደርጉ። ላይቭ 4000 ሼር አደረሱት። 4000 ሼር አደረሱት ጋይዝ። ይህንን ያልኳቸው ይህን ቪዲዮ ይቅርታ፣ የኔ ጥፋት ነው። እግዚአብሔርን የኔ ጥፋት ነው። ይህን ቪዲዮ ነው ጋይዝ 30 ጊዜ 50 ጊዜ ኮፒ ሊንክ አድርጉት ያልኩት። ይቅርታ፣ እኔ ነኝ ያሳሳትኳችሁ። እግዚአብሔርን እኔ ነኝ ጋይዝ። ላይቭ መስሏችሁ ነው። ይኸው ይሄኛውን ቪዲዮ እዚህ ጋር አሁን የለቀኩ ቪዲዮ አለ። በዚሁ ልብስ
አሁን የለቀኩ ቪዲዮ አለ። እሱን ነው 30-40 ጊዜ ኮፒ ሊንክ አድርጉት ያልኩት። ይቅርታ እኔ ነኝ ያሳሳትኳችሁ። እግዚአብሔርን ላይቬን ኮፒ ሊንክ እያደረጉ ነው። ይህኔ ጠንበለሎች ከሰርን ይላሉ። ወይኔ ጉዴ! እኔ ነኝ ጥፋተኛ። ይቅርታ ከሰርን ይላሉ። ገብታችሁ ቪዲዮን ነው ጋይስ። ላይቭንማ ታፕታፕ ነው አስገቡት ያልኩት እንጂ ኮፒ ሊንክ አይደለም። አሁን የለቀኩትን ቪዲዮ ነው። ኮፒ ሊንክ አሁን የለቀኩትን ቪዲዮ ጋይስ ከመሆን ይህን አሁን ማን ብዙ ጊዜ እንዳረገ 4000 ደርሷል። ሼር ማን ብዙ ጊዜ እንዳረገ ቆይ እናንተ ኮፒ ሊንክ አድርጉ። እኔ እንዲህ ስል እናንተ ኮፒ ሊንክ አድርጉ። ሃንኤል የሚል አካውንት አለ። ሃንኤል የሚል ስቲል እያደረገ ነው ኮፒ ሊንክ ቪዲዮን። ሃንኤል ገዝት ላክልኝ። ሃንኤል ካለ እሺ። የለም ሃንኤል እሺ። እሺ ሃንኤል ገዝት ላይ አለ። የለም እሺ። ቃይ አርጉ። እስከዛ ኮፒ ሊንክ ጋይስ። ቃይ ማን ብዙ እንዳደረገ እኔ ከቪዲዮ ላይ ነው። የቪዲዮን ኮፒ ሊንክ ነው። አይኔ የክርስቶስ ምናምን ስም ኧረ ላሽ የሉም። በእናታችሁ እዛ ኮፒ ሊንክ እያደረጉ ነው። እሺ ኑ ከኮፒ ሊንኩ ኑ ወደዚህ ወደ ላይቭ ኑ፣ ወደ ላይቭ ኑ ጋይስ፣ ወደ ላይቭ ኑ። ኑ ወደ ላይቭ ጋር ኑ። እሺ ላይቭ ላይ ኑ ጋይስ። ከሞ ኮፒ ሊንኩ ላይ ሆኖ ስም ስጣ አይደለም። ኮፒ ሊንኩ ላይ ሆኖ ስም ስጣ አይደለም። ላይቭ ላይ ኑ ኑ ላይቭ ላይ ከዛ ጋር ስላኩ በቃ ጋይስ እንትን አልኩኝ። ኑ ገስ ቶሎ ገስ ላኩ። ቶሎ ቀድሞ ለላከ እሺ ቶሎ ገስ ጋይስ ከሞ እድለኛ ለበዓል ጊቫዌ ስለሚኖር ለበዓልም ፊክስ ነው። እሺ ጋር ሰላም ምን አገባኝ ነው ያልኩትኝ እንጂ አንዳንድ ሰው እኮ ላይቭም ገብቶ ይረሳዋል። አንዳንድ ሰው እንጂ እሪ ይባላል ላይቭ ላይ 09 ብዬ አዘጋጅቼ ደግሞ እግዚአብሔርን። እሺ ጋይስ ከዛ ይሄኛው ላይቭን ኮፒ ሊንክ አድርጉት። ሰላም ሄሎ አቤት ሰላም ነው ጆሲ? አቤት ሰላም ነው። እንደምን እግዚአብሔር ይመስገን አለን። ጠፋሽ እኮ አለሁ። በጣም አድናቂክ ነኝ። እሺ የኔ እናትሽ አመሰግናለሁ። ስንቴ ኮፒ ሊንክ አረግሽ እህታችን? እንኳን አደረሰን። እንኳን አብሮ አደረሰ። ኧረ አቦ በጣም ብዙ ነው፣ ከ30 በላይ ነው። እሺ 09 20 68 68 አልክ? አዎ ዶሮዋን ቁጥሯን እየተናገረች ነው የኔ እናት። እሺ 2068 አዎ በዓል መሆኑን እያሳወቀችን። እሺ 0717 እሺ የኔ እናት አሁን ይገባል። አመሰግናለሁ። ለበዓልም የሆነ ጊባው ስለሚሆን ተሳተፊ። እሺ የኔ እናት እሺ አመሰግናለሁ። እሺ ጆሲ በጣም አመሰግናለሁ። እሺ መልካም ውሎ። እሺ ካርድ ጨርሻለሁ ሸልሜ ጋይስ፣ ካርድ ሸልሜ ጨርሻለሁ። ግን
ካርድ ሸልሜ ጨረስከው። ፌር አይደለም ጆ። ምን ጋይስ በጣም እኮ ማለት ነው። እኔ በእኔ ቦታ ብትሆኑ ሁሉም እንደናንተ ገስት ይልካል። እግዚአብሔር ገስት ሪኩዌስት ባሳያችሁ ነፍ ሰው ነው ያለው። ማን ከማን ትመርጡታላችሁ? በእውነት ማን ከማን ይመረጣል? እኔ 5 ሰው አሁን ላይቬ ላይ 400 ሰው ቢኖር ከ400 5 ሰው ማለት በጣም ፌር እኮ አይደለም። ግን እኔ ዝም ብዬ ኮፒ ሊንክ ያደረገ ቁጭ ብለው መብላት ይፈልጋሉ እንደሚለው ማለት ነው። ላይክ እንደዛ። ኤኒዌይስ ጋይስ ቴንክ ዩ ሶ ማች። እናንተ በጣም መልካም ሰዎች። ለበዓልም ይኖራል። ያልተሸለማችሁ ደግሞ ለበዓል ደግሞ የሆነ ነገር በቃ እንፈጥራለን። እሺ ጋይስ ማን ይልክልኝ? ሰላም ነው እታችን። ድምፅሽ አይሰማም። ሰላም ነው። ሚዩት አድርገሽዋል መሰለኝ። ሰላም ነው። ድምፅሽ ምንም ሊሰማኝ አልቻለም። ሶሪ። አዎ ይሰማል። ሚዩት አድርጌው ስለነበረ ነው። እንኳን ደህና መጣሽ። እንዴት ነሽ? ሁሉ ሰላም? ይመስገነው ደህና ነኝ። እንዴት ነህ? አሉ። ከለርሽ ያምራል በጣም። ከለርሽ በጣም ጸዴ ነው። ኢፌክት ምናምን አይደለም ማለት በስመ አብ በጣም ነው የሚያምረው ከለርሽ። ሞዴሊንግ ለምን አትሞክሪም? ሞዴል ነኝ በጣም እኔ ላይክ ሞዴሊንግ አስተማሪ ነበርኩ የዛሬ 4 ዓመት 5 ዓመት የዛሬ 5 ዓመት እውነት። እና ከለርሽ ምናምን በጣም ቆንጆ ነው። በሞዴሊንግ በጣም ወጥረሽ ስሪ። አሁን አንቺ እንግሊዝ ብትሆኚ ትላልቅ ማስታወቂያ ትሰሪያለሽ፣ ግን ኢትዮጵያ መሆንሽ ነው የጎዳሽ። ግን እንደምንም ሶሻል ሚዲያ አክቲቭ ሁኚና ፕሮሞት አድርጊ ራስሽን። በተለይ ቲክቶክን ተጠቀሚበት በደንብ እሺ። ግን በጣም ጀምሬ ነበር። ይሄን 2 ቀን ይሳደባሉ በጣም። ከሰደቡሽ እየሰራሽ ነው ማለት ነው እህታችን፣ ከሰደቡሽ እየሰራሽ ነው። ስለዚህ መስደባቸው መልካም ነው። እናንተም እንደው በዚህ በጾም ወቅት በህማማት ወቅት ስድቡን ተው፣ ልጅቷን አበረታቷት። እስቲ ግቡና በርቺ፣ ጀግና ሴት፣ ኢትዮጵያን የምትወኪ ሴት ነሽ በሏት። ግቡና ከምትሳደቡ። እኔ ጋ ያሉ ባይዘወይ በጣም የፍቅር ሰዎች ናቸው። አሁን ይመጣሉ አንቺ ጋር ቀዩን ልብ ቅርጽ አጥለቅልቋት። እንደዚህም ፍቅር እንደሚሰጡሽ ያሳዩሽ። ሂዱ እሷ ጋር ግቡ፣ ላይቭ እሷ ጋር እና አበረታቷት እስቲ። በእውነት እኔ ጋር አይደለም ነው እሷ ላይቭ ላይ ስዊት የሚለውን ንኩትና ዋች ላይቭ በሉት። ከዛ አንዳንድ ሽማግሌ ሻፍዶ እኮ ነው፣ ሻፍዶብሽ ነው ሽማግሌ። የፍቅር ጥግ የሚባለው አልባሌ ኮሜንት የሚጽፈው እንትን። ጋይስ እሷ ጋር ግቡና በደንብ አበረታቷ ጋይስ ካሞን። ከዛ ይኸውልሽ አሁን አንቺ ማየት ያለብሽ ስዊትዬ፣ ምን ላሳይሽ ፈልጌ መሰለሽ ሰው የላኩልሽ። እኔ ለአንቺ ማሳየት የፈለግኩት የሚሳደቡትን ሳይሆን እነዚህ የሚያበረታቱትሽን ማየት አለብሽ። የሚሳደቡሽን ታያቸው፣ እነዚህ የሚያበረታቱሽን ግን እያቸው። ይኸው በደንብ ፍቅር እየሰጡሽ ነው፣ ልብ ቅርጥ እያደረጉ ነው። እኔም እያየው ነው። ቆንጆ ነሽ ጌታን። እና ቲክቶክ ላይ በደንብ በርቺ። ካሜራማን አንድ ካሜራማን እንደምንም ያዥና ጸዴ ፎቶ ጸዴ ቪዲዮ ስሪ። በደንብ ኢትዮጵያን የምትወኪ ልጅ ነሽ። ከለርሽ ያምራል። በርቺ። እሺ የእኔ እናት ስዊትዬ። አረ ኖ ኦኬ፣ ኖርማል ነው እንዴ። በጣም ነው የሚያምረው ከለርሽ። እንዳየሁሽ በቃ ነው ከለርሽን ያደነኩት። በርቺ የእኔ እናት። እሺ ለወጣ ስለነበረ ነው ያው እንትን ይላሉ። ሌላ ቀን እንገናኛለን። እሺ ባይ። እንደዚህ ድንቅ ተሰጥኦ ያላቸውን ሰዎች ማበረታታት ነው እንጂ በእውነት ማበረታታት ነው እንዴ። ሌላ ማበረታታው ሰው የለም። ዛሬ ሞራል ላይ ነኝ። ሌላ ማበረታታው ሰው የለም። በእውነት ሞራል ላይ ነኝ ጋይስ። እሺ ጋይስ ቀን የገባሁት በቃ ቀን ኢንጆይ እንድናደርግ ነው። እናንተ ታፕታፕ አድርጉ። አንዱ ሰውዬ እዛ ጋር እሷ ጋር ሆኖ የፍቅር ጥግ የሚባለውን ሽማግሌ ሰውዬ ነው። ገና ቆዳሽን እንገፈዋለን ይላታል። ሻፍዶባት እኮ ነው እምቢ ብለው አልሰጥም ስትለው እምቢ አልሰጥም ትለዋለች። ሻፍዶባት እንደዛ ይላታል። ኧረ በስመ አብ ሽማግሌ አይደለ እንዴ? ለልጆች ኑሩ ወንድማችን፣ ለልጆች ኑር። አይ በጣም እኮ ነው የሚገርም። አንዳንድ ሽማግሌዎች እንደ እድሜያቸው አትሆኑማ እንዴ? ወጣቱን በላችሁብን። እኛ ምን እናድርግ እንዴ? ይኸው ሲንግል ቀረን። አንዱ መልክ ብቻ አላለኝም ኮሜንት ላይ
ወይኔ ጆሲ እሺ እንዴ ኧረ ተው ትላልቅ ሰዎችም አረፉ በቃ ሶሻል ሚዲያ ላይ ረፉ እንዴ ወንድማችን አባታችን ነው እንጂ ይሄማ ምን ወንድማችን አባታችን ነው እንዴ እኔ በጣም ነው የሚደንቀኝ ሁለት ፀጉር አብቅለው በቀለም ያጠቁሩታል ፀጉራቸውን ከዛ በኋላ ወጣት ሴቶች ጋር እንዴ እኛስ እግዚአብሔር እኛስ እንዴ እኔ ችግር የለም እንዴ ኧረ በመድኃኒዓለም ኧረ ተው በቃ እንዴ ኧረ በእውነት እንደዚህ አይነት ሰዎች ባጭሩ መቅጨት ነው ያለብን እንደዚህ አዛውንቶቹ እኔ ባለፈው መቄዶንያ እያሰባሰብኩ ነበር በቃ እንደዚህ አናታቸው ላይ ወጥቶ እኮ ነው አንዳንድ ሰዎች በስማ አናታቸው ላይ ይወጣል ትላልቅ ሰዎች አንዳንዶቹ በጣም እኔ ጌታዬ አርጅቼ በእውነት እኔ አርጅቼ ፈጣሪ እንትን ያርገኝ በቃ እንትን ያርገኝ አርጅቼ ከቻለ ቤተክርስቲያን ምናምን እንደዚህ አይነት ቦታ መሆን ነው ፈልገው እንዴ እንጂ ኧረ ከባድ ነው የነሱ ደግሞ ኧረ ሲያምራቸው ከባድ ኧረ ምንድነው በመድሃ በቃ እሺ ጋይስ ቀይ አሁን ሌላ ሰው ራንደም ሰው ላስገባ ሂውማኔር ግዛልኝ እንዴ ኧረ በመድኃኒዓለም ባሉ አረገችኝ እኮ አንዷ ደግሞ እዚህ ላይቭ ላይ ቀን በቀን ስታዩም በቃ ባለቤትሽ አረግሽኛ ሂውማኔር ግዛልኝ እንዴ ኧረ በኢየሱስ እኔ ድንቅ ነው በእውነት እንዴ ቀን በቀን በቃ ላይቭ ላይ ስታይ ባለቤትሽ አረግሽኝ እኮ ወይኔ ወይ አባትሽ እግዚአብሔርን አባቷ አረገች መነጽር ሳርግማ አባቷ መስያት እኮ ነው ሂውማኔር ግዛልኝ ትለኛለች ኮሜንት ላይ ወይኔ ጆሲ መጨረሻ እንደዚህ ነው ቀን በቀን መግባት እኮ ላይፍ ችግሩ ይሄ ነው እንትን ይሆነን ይመስለናል እሺ እንዴ ሂውማኔር ግዛልኝ ኧረ ወይኔ ጆሲ መጨረሻ እንደዚህ እሺ ቆይ ምን ችግር አለው ግዛላት እሺ ከየት ሀገር ናችሁ ጥፍር መሰሪያ አረግ አበዛችሁት በእህቶች አበዛችሁት እንዴ እህቶች አበዛችሁት እንዴ እህቶች አታብዙታ አንዳንዴ የት ሀገር ናችሁ እስቲ አንዴ ሀገራችሁን ኮሜንት ጻፉልኝ መንሱር ጀማል ስታይል ጋይስ መንሱር ጀማል ሰው ጋይስ መንሱር የሆነ ሲከተፍ አይታችሁታል የሆነ እንዲህ በሹካ እንደዚህ ሰክቶ እንዲህ ከዛ ምን ይላል ብሩ አለ አበላሉን ያልቻልነው አይ ወንድሜ ጮርናቄ በሻይ ለምን የኔ ጌታ ጮርናቄ እንዲንቅር እንደን ይሄም ይከብዳል ለኛም ይከብዳል ለኛም ከበድ ይለናል የኔ ጌታ በእውነቱ እሺ ኮዬ ፈጬ ያመስባል ዶሮ ለእናቴ አረት እንትን ዶሮ ምናምን ሸዋሮቢት አክሱም ኮዬ ብራዘር ኮዬን አትደጋግመው አንዴ ይበቃል ኮዬ አንዴ ካልክ ይበቃል የኔ ጌታ የጥፍር መቆረጫ ይለኛል ኧረ በእግዚአብሔር አንተ ወንድ ልጅ ሆኖ የጥፍር መቆረጫ ይለኛል ኧረ በስመ አብ በወልድ እንዴ ጋይስ ምንድነው እየተፈጠረ ያለው ቃሊቲ ናዝሬት አዳማ ድሬ ገርጂ ደብረ ማርቆስ ሸዋሮቢት ቦንጋ አምቦ ባህር ዳር በስመ አብ ከመላው ኢትዮጵያ ነው እያያችሁ ሳውዲ እንዴ ዓለም ገባን ሳውዲ እስቲ የማዳም ቅመሞች ራሱ ይበዛሉ ሀና ማርያም ኳታር ጉራጌ ቤሩት በጣም እኮ ይደንቃል ጋይስ ቆይ ሲሶ የኔ ጌታ ትላል ደውል ብለላሽ ትለኛለህ አይ ሲሶ
ሲሶዬ ቆይ አንዴ ጋይስ ቆይ አንዴ የሆነ ነገር ላደርግ ነው። ቆይ ይህ እናንተ እንትን ቆይ አንዴሽ ሪፖርት እኔም በማድረግ በማዘጋት ምንም ማንም አይችልም። ማንም ሊያዘጋብኛል። ሲጀመር ደጋግሜ የምናገረው ማንም እኔም በሪፖርት ሊያዘጋብኝ የሚችል ሰው አይደለም። ተሙዬ እንኳን ደህና መጣ። አረ በጣም የሆነ ግሩፕ ላይ እየለቀቁ በቃ እያሰቃዩ ነው። አዘጉበት አካውንቱ ምናምን እየተባለ እኔ በጣም እየደበረ አለው። ሰሞኑን ምንም በቃ ከራሴ እየደበረኝ ነው። ተሙ የምር እንዳይደብር ሁሉም ስርዓቱን ይይዛል ወንድሜ፣ ሁሉም ስርዓቱን ይይዛል። እያገኙ ያስፈራሩኛል። እኔም ከቤት መውጣት እኮ አቃተኝ። ተሙ እንዴ እኔ ላይቭ ላይ ነው የምናገር። ጆሲን እንዳልካቸው ዘነበ ለምን እንደዚህ እንደሆነ አላወቅኩም። ስርዓት ብታደርግ ይሻልሃል እና ደግሞ አካውንት ደግሞ ቢዘጋ ደግሞ የኔን ደግሞ እሰጥሃለሁ ጆሲ። አረ ተዋቸው፣ ችግር የለም። እኔ እሱን አይደለ እሱ ያ ማስፈሪያ ወጠጤንማ ተው፣ እሱ አይደለም እኔ አለ እንጂ መንገድ የማላቃቸው ሰዎችም አሁን ሊደበድቡኝ ትላንትና እየተናገርኩ እኮ ነበር። አሁን ገብቼ እንዴ የሰፈር 22 ጋ የማላቃቸው ሰዎች መንገድ ዘግተው እንዴ አታውቃቸውም በሚዲያም። አረ ምንም ኖርማል ሰዎች ናቸው። እኔ እንዲህ ህዝብ ይወቅ፣ የሆነ ነገር በሆን ህዝብ ይወቅ ነው በቃ የኔ አባባል። የኔ ጌታ ተሙ እያውቄ ነው እምበይም ብለው ሊመጣ ነው ጋይዝ። የኔ ጌታ ተሙዬን አባት ይላል። አይ አረ ወይኔ የኔ ጌታ ተሙ ያራዳ ልጅ ትንሽ ቆይብህ በቃ የሆነ ነገር ትል ነበር። እግዚአብሔር አይ በጣም የምር በጣም ተናድጄ ነበር እኮ አይመቸኝ። አይ ከዚህ በፊት አብረን እንትን ልንሄድ ስንል እዚህ መቄዶንያ ልንሄድ ስንል ስለተናገረክ ጭንቅላቴ ሁሉ እሱ ጋር ነው። ያቺንማ ከእንዲህ እኮ አልቆጥራትም ብራዘር። አንድ ሻት የሚበቃት ሰውዬ ብራዘር ለሷ። ኧረ በስመ አብ ተውዬ። እኔ በቃ እሱ መስሎኝ በጣም ተናድጄ ለምን ብዬ እያሰብኩ ነበር። እና ደግሞ ትላንትና አርሰናልን ጴንጤ ነው ጌታን ተቀብሏል ብሎ ቪዲዮ ሰርቶ ነበርና የውሸት አለም። እሺ አርሰናልን ጴንጤ ነው 99 ኮካ እንትን ሚሪንዳ እንደዚህ ጠጡ ተፈቅዶላችኋል አለ በኢየሱስ ስም አለ። መጨረሻ ላይ እናቱ አፈላጊ አይ ብቻቱ ሜሪዬ እንዴት ነሽ? እና እሱ መስሎኝ ነው ገብቷል። ለምን እንደዛ ኧረ እኔ ነገርኩሽ እኮ ብራዘር። ቀጣይ እኔ ነኝ የማስፈራረው። ቀጣይ እኔ ነኝ። እኔ እኮ ጌታን እኔ አንዳንዴ ምንድን ነው መሰለህ አንዳንዴ ሲያረጋጋ መንፈሳዊ ነገርም ሊሆን ይችላል ያለበት ሲቹዌሽንም ሲያረጋጋ በቃ ጅልና ሞኝ ሊያደርግ ይችላል አንዳንድ ሰው። ኧረ እንደ መሀል አዲስ አበባ ፈረንሳይ ለጋ ሲሆን ተወልጄ ያደግኩት የሆነ ሰዓት ዱርዬ የነበርኩ ሰው ነኝ። ገብቶሃል? በቃ ዱርዬ ጸብንም ምንም የማውቅ ሰው ነኝ። እንደውም ጸቡላ የምጭረው እኔ ነኝ ሁላ። እና እንደዚህ አይነት ሰዓት ላይ አንዳንዴ ስክን ስትል ሞኝ ያደርጋል ሰው። አንዳንዴ ደግሞ አውሬውን ማንነትን ማሳየት ትችላለህ፣ ግን አያስፈልግም። አግባብ አይደለም በሚለው ነው እንጂ ምን አባቱ ሺህ ዓመት አይኖር ጥብስ አድርገህ ጥብስ ማለት ነው በቃ። እኔ አባቴ ግን ጠፍተሃል ግን የምር። ኧረ አለው ማታ እኮ እየገባው ነው ወንድሜ። ማታ ለምን አገባም? እኔ እኮ ማታ ለምን እንደሆነ አላውቅም። ይሄ ሰሞን ያው ማማት አይደለ ላይቭ ላይ እየገባን ትምህርት ነገር እንትን እንላለን። አንዳንዶቹ ፖለቲካ ይሰራሉ። የሆነ አስማተኛ ላሳየህ። አስማተኛ ልጅ ልጋብዝልህ። ጆሲ ላለ ያራዳ ልጅ እንዴት ነህ? ሰላም ነው? ተሙ ወንድማችንን እስቲ ሰርፕራይዝ አድርግልን ኪራ። ጋይዝ አስማተኛ ልጅ አበረታቱ ሁሉ አድርጉት።
በእውነት ተሙ ይኸው ዝም ብለህ ተሙ ይታያል። ሙሉ ገብቻለሁ። አዎ ሙሉ ገብታል። እሺ ተሙ ሰላም ነው? ከዚህ በፊት ማጂክ አይተህ ታውቃለህ? ማጂክ ነው የምሰራውና ማጂክ አይተህ ታውቃለህ? ኑሯችን ራሱ ማጂክ አይደል? እሺ ተመልከት፣ እዚህ ጋር እንደምታያቸው የተለያዩ ቁጥሮች አሉ አይደለ? ካርታ ላይ። እሺ ከፍ አድርገው ትንሽ ኪራይ ከፍ ላድርገው። እንደሱ ያ እሺ አንተ ከ1 እስከ 10 የፈለግከውን ቁጥር ጥራልኝ ለኔ። እኔ ነኝ። በጣም የምወደው በነገራችን ላይ 6ን በጣም ነው የምወደው እና ትርጉም አለኝ 6ን። 6 እሺ አሁን ምን አደርጋለሁ? ያንተን 6 ላለማግኘት እንደዚህ ካርታውን በደንብ አድርጌ ሻፍል አደርገዋለሁ። ተመልከት፣ እንደዚህ ሻፍል ካደረግነው በኋላ አሁን በዚህኛው ጂ ስናፕ በማድረግበት ሰዓት 6ን ይዤ ያስወጣለሁ። መጀመሪያ ሲኩኛው ነው እሱ ብቻ አይደለም። አሁን 6ን እንደምትመለከተው ወደ መሀል አካባቢ ወደ ውስጥ ፑሽ አደርጋታለሁ። ከዛም በኋላ ያንተን ቁጥር ላለማግኘት 6ን እንደዚህ በደንብ አድርገን ካርታውን ሻፍል እናደርገዋለን። ረስታክ በይሳት አለ እኔ ያለው እሺ ለአንቺ ልጨርሷ። በቃ ተመስገን ወጣ መሰለኝ። ታሙ ኔትወርኩ ታሙ ጋይስ ኮፒ ሊንክ አድርጎ አስማቱ እንትን ሊል ስለሚችል እሷን ላለማግኘት እንደዚህ ሻፍል እናደርገዋለን ካርታውን። ከዛን ምን እናደርጋለን? አሁን የመሰለ ቦታ አሁን አንተን ማጂሻኑ እኔ ነኝ ማጂሻኑ ብለህ አስብ መጀመሪያ። እሺ አሁን አንተ እዚህ ጋር ወደ 30 ወይ 40 ወይ 50 ካርታ አለ እና የመሰለ አሁን 6 ቁጥር ጦር ነች አይደል? እሱ ቅድም ያወጣናት። አንተ እዚህ ጋር ነው ብለህ የምታስብበትን ቦታ ንገረኝ። ከ1 እስከ ምናምን የፈለክበት ቦታ ላይ እዚህ ጋር ነች ብለህ ኢማጂን አድርገህ ለኔ ንገረኝ። ማለት አሁን የቱ ጋር 15ኛ ላይ ነው ወይ 20ኛው ላይ ነው ወይ 30ኛው ላይ ነው ብለሽ። እኔ የተወለድኩበት በ16 ስለሆነ በ16ኛ ላይ ነው። እርግጠኛ ነህ? እርግጠኛ ነኝ 16ኛ በ16 ነው የተወለድኩት። 6 ጦር 16ኛ ላይ ነች እያለ ያለው። እሺ ጋይስ እሱ ነው ማጂሻኑ ነው ያረለውም እሱ ነው። 1 2 3 4 5 6 7 8 9 10 11 12 13 14 15 16ኛዋን እዚህ ጋር እናስቀምጣታለን። 15ኛዋ የእሱ 6 ጦር ነው መሆን ያለባት አይደለ? ኔትወርክ ይማን ምን እንደምሰጥ ኔትወርክ ጋይስ አሁን አለ እኛ ጋር መብራት ጠፋ። እንደዚህ ላይ 16ኛው ላይ ነው ያለው። እሺ 16ኛው ላይ ነው ያለው። ድጋሚ በቃ እንትን አልኩኝ እኔ ያሳየው ስትቋረጥ እኔ እኮ የምታይ መስሎኝ ሰራሁት። ኦኬ አሳየ ጋይስ አሳያችሁ እንዴ? አያችሁ እንዴ እናንተ? ግን 16 ቁጥር የነበረ መልሼ እንደዚህ ዘጋሁት አንተ ስትወጣ። ኦኬ እሺ ድጋሚ ልበል። ያን ፓውዘውና እሺ ስንተኛ 12 1 2 3 4 5 6 7 8 9 10 11 12ኛው በሚገርም ሁኔታ ቅድም ማን ነበረ ስሙ? እሱ በነበረ ሰዓት የጠራት ቁጥር 6 ቁጥር 6 ቁጥር ነች። በሚገርም ሁኔታ ያያት ራስን የመረጥከው አይደለ? በመድኃኒዓለም አንተ ማጂሻን አረገኝ ባንዴ ማጂሻን እንግዲህ። እሺ ከሞዶ ትሪክ ደግሞ ሌላ አላሳይ። ካሁን ለምሳሌ ከላይ ስንት ነች? ከላይ እዚህ ጋር 6 ጦር ነች። እሱ የቀድሙ ማለት ነው 6 ጦርን እንደምትመለከተው እያያሃት በረንብ እያያሃት እንደዚህ ወደ መሀል አካባቢ ወደ ውስጥ ፑሽ አረጋትና ካርዱን በረንብ አድርጌ ሻፍር አደርገዋለሁ። እንደምትመለከታት አሁን 6 ጦር ከላይ የለችም አይደለ? ገብታለች ወደ መሀል።
ግን እኔ በምልበት ሰዓት ተመልሳ ትመጣለች። አያት ይሄ ሴጣን ተመልሰን እዚህ ጋር አሁን ስድስት ጦርን እንደዚህ ወደ መሀል አካባቢ እንደዚህ ፑሽ እናደርገውና እንደዚህ ካርዱ ሻፍል እናደርገው። እንደምትመለከቱት ግን ስድስት ጦር ከላይ የለም። ግን በምልበት ሰዓት 6 ጦር ተመልሳ ትመጣለች። ይሄ ሴጣን ስድስት ጦርን እንደዚህ እንጠፋትና ከላይ እንደዚህ ያስቀምጠናት የታጠፈችዋን 6 ጦር ይሄው ይታያል። እንደዚህ እንዘጋባታለን። ግን እኔ እንደዚህ ይዤ በምልበት ሰዓት ከላይ ትወጣለች 6 ጦር። አረ 6ን ፍታት፣ 6ን ተዋት። ሌላ ቁጥር አለ። ወሳኝ ቁጥር ነች 6 እኮ ወሳኝ ቁጥር ነች። እንዴ አረ ምንድነው የሚያደርገው? ዩቲዩብ በመድኃኒዓለም እሺ ተመልከት። ከካርታ ሌላ ነገር አሳየን። ከካርታ ሌላ እሺ ከካርታ ሌላ አሁን ለምሳሌ ስለ ኪዩብ ታውቃለህ? ስለ ኪዩብ አውቃለሁ። ይሄንን አውቃለሁ። ይሄ ታይም ማሳለፊያ መገጣጠም ነው። አዎ በስንት ደቂቃ ወይ በስንት ሰከንድ ሶልቭ ታደርጋለህ? ኧረ እኔ ገጥሜው አላውቅም። በእናትህ ሰልችቶኝ ነው የምትወው። ገጥሜው አላውቅም። እሺ እኔ በስንት እንትን ሶልቭ ላድርገው? እኔ እንዴ በ5 ሰከንድ 5 ሰከንድ በስመ አብ አከበርከው። ግን እሺ ችግር የለውም። 5 ሰከንድ ብሏል ጋይስ ተመልከቱ። 5 ሰከንድ ብሎናል። እሺ መጀመሪያ እንትን እንበለው እንደበላልቀው አሁን ምን አደርጋለሁ? በ5 ሰከንድ ብለኸኛል። እኔ ግን በጣም ለማክበር በአንድ ጂ ባረገውስ በ5 ሰከንድ ንቀት ነው እንዴ? አይቻልም። እሺ ይሄ ንቀት ከተባለ አይኔን ጨፍኜ በአንድ ጂ ሶልቭ ባረገውስ? አረ ዲስሪስፔክት አንተ አርቲስት ነኝ። ቢያንስ እንደ አርቲስት ነኝ። ከ1 እስከ 5 ትቆጥርልኛለህ? ከ1 እስከ 5 ትቆጥራለህ? ልጀምር? 1 2 3 ጀምር። በኢየሱስ ስም አንተ ሴጣን አለብህ። እግዚአብሔር ሴጣን አለብህ። 5 ላይ ጋይስ ይህ ሴጣን አለበት ጋይስ። ጋይስ በመድኃኒዓለም ጋይስ 40 ሺህ አስገቡኝ እስቲ ጋይስ። ፎሎ አስደረገኝ እስቲ ጆይ ጋይስ። ፎሎ አድርጉት። 500 ሰው አላችሁ። ፎሎ አድርጉት። 500 ሰው ፎሎ አድርጉትና ይህ ልጅ ኢትዮጵያ ወክሎ ወደ ዓለም ሄዳል። ቆይ ስማ ግን አንዴ ወይ እስቲ ከሁለቱ ሌላ ትሪክ እስቲ ጋብዘን ፎሎ አድርጉት ጋይስ። ኪራ የሚለውን ንኩትና ፎሎ አድርጉት። እንዴ ጋይስ 510 ሰዎች ፎሎ አድርጉት። ይህ ግን የሴጣን ነገር ነው። እውነት ምንድን ነው እንደዚህ አይነት አይነን ጨፍነን ዝምቢ? አይ እንትን ሳይሆን ምን መሰለሽ፣ አሁን ለምሳሌ እዚህ ጋር ምን ይታያል? ጦር፣ አንድ ጦር ማለት ነው። እሷ እንደዚህ እናጥፋትና አሁን እቺ አንድ ጦር ወደ ምን እንደምትቀየር አላውቅም። ተመልከት፣ እንደዚህ እንያዛትና አንድ ጦር ወደ ምን እንደምትቀየር አላውቅም። 3 ብቻ 1 2 ፍሎታ ነው ወደ ስንት እንደምትቀየር አላውቅም። ግን እንዴ ቢልጌት እንዴ ወደ ድሮ 10 ብር የድሮ 10 ብር ነሽ ደግሞ የሚገርም አንተ እግዚአብሔር መንግስት ይፈልጋል። አንተ ልጅ እንዴ ድሮ 10 ጋይስ አረ ልጅ እንያዘው ያዙት ጋይስ። እንዴ የድሮ 10 ብር ጋይስ ምን እየተፈጠረ ነው ጋይስ? ታብ ዘ ስክሪን። እቺን ቀለበት ደግሞ ተመልከታት። አሁን እቺን ቀለበት እንደምትመለከት እንደዚህ እንይዛትና በምንልበት ሰዓት ትጠፋለች። አያት ግን አልጠፋችም። ቀለበቱ አልጠፋችም። እዚህ ጋር
ትመጣለች። አንተ እጁ ራሱ እንዲህ ነው ቅልጥፍ ቅልጥፍ ቅልጥፍ። እግዚአብሔር እሺ 100 ሰው አድርገኛል። 100 ሰው አድርገኛል። 200 ሰው ብቻ ነው የቀረኝ ጋይስ። 40 ሺህ ነው። 200 ሰው ፎሎ ካረገ ምን አይነት ለየት ያለ ትሪክ ታሳየናለህ? ለየት አሁን ያለበት ቦታ ማቴሪያሎች ምናምን ሁሉም የሉም፣ ግን የሚስማሩ ምናምን አለ። የሚስማሩ እሺ ጋይስ አሁን ኪራ የሚለውን ፎሎ አድርጉትና ጋይስ ይሄ ችሎታ ነው። እግዚአብሔርን በጣም ትሪክ ነው። እዚህ ጋር ማይንድ በቃ ትሪክ እያደረገ ነው። ለምን ጆሲ በአካል አላሳየም? በአካል የሚገራርም ትሪኮች ይችላል። በጣም ነው ደስ የሚለኝ ኪራይ። ምን ችግር አለው? ኧረ በእውነት ግን ከዳግመ ትንሣኤ በኋላ እስከ ዳግመ ትንሣኤ የሆነ ፕሮግራም አለኝ። ዋናው ማሳየቴ ነው። መቼም ይመች ችግር የለም ታሳየኛለህ። ጋይስ ሁላችሁም ፎሎ አድርጉትና አበረታቱት። 40 ሺህ ያስገቡት። ማበረታታት ነው። እንደዚህ አይነት ትሪክ ያለውን ጎበዝ ሰው አበረታቱት። ጆ ተበላ ይሉኛል። እግዚአብሔርን ፎሎ አድርጉት ጋይስ። ከሞ ሁላችሁም ፎሎ 40 ሺህ ያስገቡትና 40 ሺህ ያስገቡት ጋይስ። በእውነት 200 ሰው ብቻ ነው የቀረን ጋይስ። 200 ሰው ብቻ 40 ሺህ ያላችሁ ባይዘው በጣም ሰው ማበረታታት ምናምን ይመቻችኋልና ፎሎ አድርጉ፣ አበረታቱት። እሺ ጋይስ ፎሎ አድርጉት በእውነት። ይኸውልህ ኪራ የሚለውን ፎሎ አድርጉ። 500